ለልባችን ጽዱ መሆን እንጨነቅ። ከላይ እይታችንም በላይ የውስጥ ማንነታችን ያሳስባል። ንጹህ ቀልብ ያለው ሙስሊም በነገሩ ውስጥ ሁሉ አላህን ሱብሓነሁ ወተዓላ ይፈራል። ራሱን ዝቅ በማድረግ ይታወቃል። የሌሎችን በጎ ነገር በቅን ልቦና ያነሳል። ጥረታቸውንም በመልካም ቃላት ይገልጻል። የንጹህ ቀልብ ባለቤት በአንድ ሰው ውድቀት የሚደሰት በስኬቱ ደግሞ የሚደነግጥ አይደለም። ባይሆን ለፍጥረታት ሁሉ ያስባል። በሐዘናቸው ያዝናል፣ በደስታቸውም ይደሰታል። ለሌሎች እድገትና ስኬት ይጓጓል። ታላቁ ሰሐባ አብዱላህ ኢብኑ ዓባስ ረዲየላሁ ዐንሁ እንዲህ ብሏል፣ እኔ በአንድ